ሰላም እንዴት ናችሁ? በዛሬው ቪዲዮ ሞሽን ሲክነስ ወይም ደግሞ እንቅስቃሴ በምታደርጉበት በመኪና ስትንቀሳቀሱ ድልድይ ላይ ስትሄዱ ሊሆን ይችላል፣ በባቡር ስትሄዱ እንዲሁም የተለያዩ የጀልባ ላይ ስትሄዱ የሚያቅለሸልሻችሁ ነው የሚያስመልሳችሁ ሲሆን ለዚህ ሁነኛ መፍትሄ ይዤላችሁ ነው የመጣሁት። በቀላሉ በቤታችሁ የምታገኙት ነው። ብዙ ሰዎች ትራንስፖርት ላይ እንደዚህ ሲሄዱ ሎሚ የማሽተት ነገር ነው። ሎሚ ሲሸተት የመቀነስ ነገር ነው፣ ግን ይሄን ያህል ኢፌክቲቭ አይደለም ወይም ደግሞ ውጤቱ 100% አይደለም ማለት ነው። ስለዚህ ዛሬ የዝንጅብልን በመጠቀም እንዴት ከእንደዚህ አይነት ችግር ራሳችንን መከላከል እንችላለን። በትራንስፖርት ወቅት እንደዚህ የማቅለሽለሽ ሌላ ሰውም ሲያቅለሸልሸው ሲታይ እኛም እንደዚህ አይነት የማቅለሽለሽና የማስመለስ ድርጊት ሲመጣብን እንዴት ማስቆም እንደምንችል ነው የምነግራችሁ። ስለዚህ ዝንጅብል ማለት ነው። ዝንጅብል እንዴት ነው የምንጠቀመው? ዝንጅብል እንደ ሻይ መጠቀም ትችላላችሁ። አሊያ ደግሞ ትራንስፖርት ላይ ከሆናችሁ ጥሬ ዝንጅብሉን በማኘክ ስታኝኩት አኝካችሁ ስትጡት እንደዚህ አይነት ችግሮችን ያስወግድላችኋል ማለት ነው። ስለዚህ ዝንጅብልን እንደዚህ ብትጠቀሙ በትራንስፖርት ውስጥ ስትሄዱ ምንም አይነት የመረበሽ ስሜት አይኖራቸውም ማለት ነው። ለእርጉዞች ደግሞ ዝንጅብል በሚጠቀሙ ሰዓት ጨጓራቸውን የሚነካቸው ከሆነ ዝንጅብሉን በመፋቅ እጃቸው ላይ የእጃቸው ከመዳፋቸው ገባ ብለው እጃቸው ጫፍ ላይ ማለት ነው እሱን ቢያስሩት ይተውላቸዋል ማለት ነው። ምክንያቱም ወደ ሰውነታችን የመመጠጥ ነገር ስለሚኖረው ዝንጅብል ወደ ሰውነታችን ውስጥ የመግባት ነገር ስለሚኖረው እሱን እንደመመገብ ስለሚቆጠር እንደዛ መጠቀም ትችላላችሁ። ጨጓራቸውን የሚያማችሁ ሰዎች ወይም ዝንጅብል ለሚከብዳችሁ ሰዎችም እጃችሁ ላይ በማሰር ትራንስፖርት ከመሄዳችሁ ቀደም ብላችሁ እጃችሁ ላይ ብታስሩት ወደ ሰውነታችሁ ስለሚገባ በአፋችሁ ሳትጠቀሙ ይሄን መፍትሄ ማግኘት ትችላላችሁ ማለት ነው። መፍትሄው በጣም ቀላል ነው። ትራንስፖርት ውስጥ ስትሄዱ ብዙ ከምትቸገሩ ይሄን በመጠቀም ዘና ፈታ ብላችሁ መሄድ ትችላላችሁ ማለት ነው። ብትጠቀሙበት ትጠቀማላችሁ። ቻናሉን ከወደዳችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ለእንደዚህ አይነት ችግር ላይ የሚሰቃዩ ሰዎች ደግሞ ሼር ብታደርጉላቸው መልካም ነው እላለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ባይ ባይ። ቻው።